የሰላትን ጥፍጥና ከሚከለክሉን ነገሮች ውስጥ አንዱ ምናናገረውን ምንነትና ምንናገረውን ትርጉም አለማወቅ ነው። አንድ ባሪያ ለሰላት በቆመ ጊዜ ፋቲሓን ሲቀራ አላህ በእያንዳንዷ አንቀጽ መልስ ይሰጠዋል። ባሪያው አልሐምዱሊላህ ረቢል ዓለሚን ሲል አላህ ሐመደኒ ዐብዲ ባሪያዬ አመሰገነኝ ይላል። ባሪያው አርረሕማን ረሒም ሲል አላህ አትና ዐለየ ዐብዲ ባሪያዬ አሞገሰኝ ይላል። ባሪያው ማሊክ የውም ዲን ሲል አላህ መጀደኒ ዐብዲ ባሪያዬ አላቀኝ ይላል። ባሪያው ኢያከ ነዕቡዱ ወኢያከ ነስተዒን ሲል አላህ ሃዛ በይኒ ወበይነ ዐብዲ ወሊዐብዲ ማ ሰአለ ይሄ በእኔና በባሪያዬ መሃል ነውና ባሪያዬ የጠየቀውን ያገኛል ይላል። ባሪያው እህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዳሊን ሲል አላህ ሃዛ ሊዐብዲ ወሊዐብዲ ማ ሰአለ ይሄ የባሪያዬ ነውና ለባሪያዬ የጠየቀውን ያገኛል ይላል። በምንናገረው ነገር አላህ በእያንዳንዱ መልስ እየሰጠን ነው የሚሄደው። አንድ ሰው አንድ ባለስልጣንን ማናገር ከፈለገ ቃላቶቹን መርጦ ጥያቄውን አዘጋጅቶ በጣም ተዘጋጅቶበት ነው የሚሄደው። የዓለማቱን ጌታ አላህ ስናናግረው እንጠይቀውን ነገር ሳናውቅ እንዴት ነው መልስ የምንጠብቀው? ስለዚህ ምንናገረውን ነገር ምንጠይቀውን ጥያቄ ትርጉሙን ማወቅ አለብን። ምናናግረውም አላህ እንደሆነና ለምንጠይቀው ነገር ለምንነግረው ነገር መልስ እንደሚሰጠን አምነንበት ውስጣችንን አሳምነን እሱ ፊት እንቁም። አሰላሙ አለይኩም ወረሕመቱላህ።